ሰላም ሰላም የኢትዮጵያ ሕዝብ በአጠቃላይ መቼም አባት የሌለው የለም፣ እናት የሌለው የለም። ሁሉም አባትም እናትም አለው። ይሄ ሰው የማህበራት የህዝብ ገንዘብ ይዛሃል ብሎ ሸኔ ከሀገሩ ካሳደደው በሁለተኛ አመቱ ይሄው ገደሉት። በሁለተኛ አመቱ ሸሽቷቸው ቲኖር ልጆችን አፈቁኝ ብሎ ወደ ሀገሩ ትሄድ ገደሉት። የባቲ ሸኔ እንዳው ልጅ አይውጣላችሁ፣ አላህ ይላችሁ፣ ጥይታችሁን የአህያ ፈስ አላህ አድርገው፣ የማይቀረና የሚገማ ካይሆን አንዱ የአህያ ፈስ የአህያ ኩቤሱ አላህ አርግባችሁ። ይሄንን ሽማግሌ እንዴት ብሎ ሰው ይገላል? እንደው አባት የለውም ይሄን የገደለው ዲቃላ ነው ማለት ነው። እኔ አባት ያለው ይሄንን አይገልም፣ ዲቃላ የሆነ እንጂ። ሰላም ሰላም የኢትዮጵያ ሕዝብ በአጠቃላይ መቼም አባት የሌለው የለም፣ እናት የሌለው የለም። ሁሉም አባትም እናትም አለው። ይሄ ሰው የማህበራት የህዝብ ገንዘብ ይዛሃል ብሎ ሸኔ ከሀገሩ ካሳደደው በሁለተኛ አመቱ ይሄው ገደሉት። በሁለተኛ አመቱ ሸሽቷቸው ቲኖር ልጆችን አፈቁኝ ብሎ ወደ ሀገሩ ትሄድ ገደሉት። የባቲ ሸኔ እንዳው ልጅ አይውጣላችሁ፣ አላህ ይላችሁ፣ ጥይታችሁን የአህያ ፈስ አላህ አድርገው፣ የማይቀረና የሚገማ ካይሆን አንዱ የአህያ ፈስ የአህያ ኩቤሱ አላህ አርግባችሁ። ይሄንን ሽማግሌ እንዴት ብሎ ሰው ይገላል? እንደው አባት የለውም ይሄን የገደለው ዲቃላ ነው ማለት ነው። እኔ አባት ያለው ይሄንን አይገልም፣ ዲቃላ የሆነ እንጂ።